ኦኬ ሰላም ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ላስት ሴክሽን ወይ ባለፈው ሴክሽን ላይ ዲማንድ ምን እንደሆነ ዋትስ ዴፊኒሽን ኦፍ ዲማንድ ኤንድ ዋትስ ሎ ኦፍ ዲማንድ ስቴተስ ኤንድ ዋት አር ዘ ቱልስ ዊች ዩዝ ቱ ኤክስፕሌን ሪሌሽንሺፕ ቢትዊን ዲማንድ ፕራይስ ኤንድ ኮንቲቲ ዲማንድ የሚለው ቶፒኮችን አይተናል ማለት ነው። ስለዚህ ዲማንድ ምን እንደሆነ ዲማንድ ማለት ምንድነው ብለናል። የዛሬው ቶፒክ ከመሄድ በፊት ዲስከስ ያደረግነውን ሪቫይዝ ለማድረግ እሞክራለሁ። ዲማንድ ማለት ምንድነው ብለናል። አንድ ገዢ የሆነ መግዛት መፈለግ አለበት። መፈለግ ብቻም ሳይሆን የፈለገውን ነገር የማግዛት አቅም ማኖር አለበት ብለናል። ስለዚህ ሎ ኦፍ ዲማንድ ማለት ደግሞ ምንድነው ብለናል። ፕራይስ እና ኮንቲቲ ዲማንድ ሁልጊዜ ኔጌቲቭ ሪሌሽንሺፕ አላቸው ብለን ዲስከስ አድርገናል ማለት ነው። ስለዚህ ፕራይስ ከጨመረ ኮንቲቲ ዲማንድ ይቀንሳል፣ ፕራይስ ከቀነሰ ደግሞ ኮንቲቲ ዲማንዱ ይጨምራል ብለን ዲስከስ አድርገናል ማለት ነው። ዚስ አር ቤዚክ ፖይንትስ which are discussed in the last section. Then another is basic point which discussed in the last section is what are the tools which is to explain the relationship between price and quantity demand. Okay, from that we have discussed three tools: demand table, demand curve, demand function. Demand curve is simply a table that shows the relationship between price and quantity demand. Okay, quantity demand, and demand curve is simply graphical representation of relationship between price and quantity demand, or in the form of graph is called demand curve. Then a function or mathematical function or technical function that shows the functional relationship between price and quantity demand are called demand function. So how to derive demand curve from the demand table, and how to derive demand function from the demand table, and how to calculate the slope of demand functions are basic points which are discussed in the last section. So today we will start what does mean determinant, what's determinants of demand ምንድነው የሚለው እናያለን። determinants of demand ምንድነው ይለናል። what's the term determinant? okay, determinants of demand ይለናል። determinant ማለት ምን ማለት ነው? ፋክተር ማለት ነው። determinants means factor that affect demand፣ ፍላጎትን በጣም እንዲጨምር ሊያደርጉ የሚችሉ ወይ እንዲቀንስ ሊያደርጉ የሚችሉ ቫሪያብሎች ናቸው ዲተርሚናንትስ ኦፍ ዲማንድ የምንላቸው ማለት ነው። ስለዚህ ፍላጎታችን በጣም እንዲጨምር ሊያደርጉ የሚችሉ ወይ እንዲቀንስ ሊያደርጉ የሚችሉ ቫሪያብሎች ምን ይባላሉ ማለት ነው? ዲተርሚናንትስ ኦፍ ዲማንድ እንላቸዋለን። ስለዚህ የምንፈልገው ነገር እንድናረግ ወይ ደግሞ እንዳናረግም ጭምር ፍላጎታችንን አፌክት ሊያደርጉ የሚችሉ ቫሪያብሎችን ዲተርሚናንት እንላቸዋለን። ከነዚህ ዲተርሚናንቶች አንዱ ፕራይስ ኦፍ ፕሮዳክት ነው ማለት ነው። ፕራይስ ኦፍ ፕሮዳክት፣ ኢንካም ኦፍ ኮንሱመር፣ ቴስት ኤንድ ፕሪፈረንስ ኦፍ ዋት consumer, price of related good, consumer's expectation about income and price, number of buyers in the market. Okay, number of buyers in the markets are some determinant factors that affect demand of a product. demand ፍላጎታችንን አፌክት ከሚያደርጉ ቫሪያብሎች አንዱ የምርት ዋጋ ነው ማለት ነው። የምርት ዋጋ ነው። የኮንሱመሮች ኢንካም ነው። ኤክስፔክቴሽን ነው። ኮንሱመሮች ኤክስፔክት የሚያደርጉት ነገር ወደፊት የምርት ዋጋ ይጨምራል ወይስ ይቀንሳል ብሎ ኤክስፔክት የሚያደርጉት ነገር አሁን ያለው ገበያ ላይ ያለውን ፍላጎት መጠን እንዲጨምርም እንዲቀንስም ሊያደርጉ የሚችል ነው ማለት ነው። ስለዚህ የመጀመሪያው ቫሪያብል ፕራይስ ኦፍ ፕሮዳክት ነው። ፕራይስ ኦፍ ፕሮዳክት እንዴት አድርጎ ዲማንድን አፌክት ሊያደርገው ይችላል ነው። ስለዚህ ፕራይስ ኦፍ ፕሮዳክት በጣም እየጨመረ ከሄደ ሰዎች የማግዛት ፍላጎታቸው ምን ይሆናል? ይቀንስ ይሄዳል ማለት ነው። ፕራይስ ኦፍ ፕሮዳክት መጨመሩ ፍላጎቱ ምን እንዲሆን ያደርጋል? እንዲቀንስ ያደርጋል ማለት ነው። ፕራይስ ኦፍ ፕሮዳክት ከቀነሰ ደግሞ የማግዛት ፍላጎቱ ምን ይሄዳል ማለት ነው? እየጨመረ ይሄዳል ማለት ነው። ስለዚህ ፕራይስ ኦፍ ፕሮዳክት ፖዚቲቭሊም ኔጌቲቭሊም አፌክት ማድረግ ይችላል ማለት ነው። ፖዚቲቭሊም ኔጌቲቭሊም አፌክት ሊያደርግ ይችላል። መቼ ነው ፖዚቲቭሊ አፌክት የሚያደርገው? ፕራይስ ኦፍ ፕሮዳክት ምን ሲሆን ሲቀንስ ማለት ነው። መቼ ነው ኔጌቲቭሊ አፌክት የሚያደርገው? ፕራይስ ኦፍ ፕሮዳክት ምን ሲሆን ነው ፖዚቲቭ ኢፌክት የሚያደርገው? ፕራይስ ኦፍ ፕሮዳክት ሲቀንስ ማለት ነው። ሲጨምር ኔጌቲቭሊ፣ ሲቀንስ ደግሞ ፖዚቲቭ ኢፌክት ያደርገዋል ማለት ነው። ዜን ሌላኛው ኢንካም ኦፍ ኮንሱመር ነው። therefore when before to discuss effects of income of consumer on demand, I want us to explain what's the difference between normal good and inferior good. Based on income effect there are two types of good. ሁለት አይነት ጉዶች አሉ። ኖርማል ጉድ እና ኢንፌሪየር ጉድ እንላቸዋለን ማለት ነው። ምን አይነት ጉድ ነው ኖርማል የሚባለው ነው? ምን አይነት ጉድ ነው ኖርማል የሚባለው? ምን አይነት ጉድ ነው ኢንፌሪየር የሚባለው ነው? therefore በኢኮኖሚክ ኮንሴፕት ኖርማል የምንለው አንድ የኮንሱመሩ ኢንካም ሲጨምር ፕሮዳክት ተፈላጊነቱ አብሮ የሚጨምር ከሆነ ይሄ ጉድ ምን ጉድ ይባላል? ኖርማል ጉድ ይባላል። when income increase
demand for that product is also increase, that good is called normal. When income increase, demand for that product is those product is decrease or reverse, that good is called inferior እንለዋለን። inferior good inferior። ስለዚህ ኢንካም ሲጨምር ፕሮዳክት ተፈላጊነቱ አብሮ የሚጨምር ከሆነ ኖርማል ጉድ እንለዋለን ማለት ነው። ኢንካም ሲጨምር ፕሮዳክት ተፈላጊነቱ የሚቀንስ ከሆነ ኢንፌሪየር ጉድ ይባላል ማለት ነው። ኢንፌሪየር ጉድ ይባላል። So I think it's clear what's the difference between normal and inferior. Normal means when income increase, demand for that good is also what? Increase. Inferior means when income increase, demand for that good is what? Decrease. That good is called inferior እንለዋለን ማለት ነው። ስለዚህ አሁን ኢንካም መጨመሩ ሁሉንም ጉድ ተፈላጊ እንዲሆን አያደርግም ማለት ነው። ኖርማል ጉዶች በጣም ተፈላጊ እንዲሆን ያደርጋቸዋል። ኢንፌሪየር ጉድ ደግሞ ተፈላጊ እንዳይሆን ያደርጋቸዋል ማለት ነው። ተፈላጊ እንዳይሆን ወይ ደግሞ ዲማንድድ እንዳይሆን ወይ ደግሞ እንዲቀንስ ያደርጋቸዋል ማለት ነው። Therefore, due to this reason, increasing of income is affects normal good positively and inferior good negatively affect ሊያደርገው ይችላል ማለት ነው። ኤግዛምፕል አንድ 10,000 ደሞዝተኛ 10,000 ደሞዝ በነበረበት ጊዜ ሁልጊዜ ቁርስ የሚበላው ዳቦ ቢሆን ከዛ ከ10,000 ወደ 30,000 ደሞዙ ከፍ ያለ ሲሄድ የሚበላው ፒዛ ቢሆን ማለት ነው። በዚህ ኮንሱመር ኮንቴክስት ሰውየው በብዛት መብላት የሚፈልገው የትኛውን ፕሮዳክት ነው? ፒዛ ነው ወይስ ብሬድ ነው? ስለዚህ ፒዛው ምን ይሆናል? በጣም ተፈላጊ ይሆናል ማለት ከብሬድ የበለጠ ተፈላጊ የሚሆነው ፒዛ ነው። ለምን ተፈላጊ ሆነ? ኢንካሙ ስለጨመረ ሰውየው በፊት ሲበላ የነበረው ኮሙኒቲ ማብላት ስለማይፈልግ ፒዛ በጣም ተፈላጊ ሆነ ይሄዳል ማለት ነው። What will happen? Demand for bread is decrease. Demand for pizza is increase. Therefore we can say that pizza is normal good and bread is inferior good ልንለው እንችላለን ማለት ነው። inferior good. Therefore, when we compare in terms of quality, in terms of size, in terms of price, in normal good is high price than inferior good. Normal good is high price than inferior good. Good quality than what? Inferior good. በquality, በsize, በዲዛይን፣ በፓኬጅ፣ በፕራይስ ኖርማል ጉድን ኮምፔርስ እና ኖርማል ጉድ ኢንፌሪየር ጉድን ኮምፔርስ እናደርጋቸው ኖርማል ጉድ ከኢንፌሪየር ጉድ ይበልጣሉ ማለት ነው። So this is basic point. Okay. ስለዚህ አሁን ኢንካም ኦፍ ኮንሱመር ዲማንድን ምን ያደርጋል ማለት ነው? ፖዚቲቭሊም ኔጌቲቭሊም አፌክት ያደርገዋል ማለት ነው። ኖርማል ጉዶች በጣም ተፈላጊ እንዲሆን ያደርጋቸዋል። ዜን ደግሞ ኢንፌሪየር ጉዶች ደግሞ ተፈላጊ እንዳይሆን ሊያደርጋቸው ይችላል ማለት ነው። ስለዚህ you can say that income of consumer is one factor that affect demand of a product. Okay, demand of a product. Price of related good ይላናል ሌላኛው ሶስተኛው ቫሪያብል ማለት ነው። based on price of related good there are two types of good by the way ሁለት አይነት ጉዶች አሉ ማለት ነው። ማን ጉድ ይባላሉ? substitute good እና complementary good እንላቸዋለን። substitute good እና complementary good. What kind of good we say is a substitute? ምን አይነት ጉድ ነው substitute የሚባለው ነው? a type of good which can be substitute one the place to the another is called substitute good እንለዋለን። አንድ ፕሮዳክት ቢጠፋ ሌላኛው ፕሮዳክት ላይ ሳብስቲቲዩት አድርገን መብላት የምንችለው ወይ ኮንሱም ማድረግ የምንችላቸው ጉዶች ከሆኑ እነዚህ ጉዶች ሳብስቲቲዩት ጉድ ይባላሉ ማለት ነው። ስለዚህ ሳብስቲቲዩት ፐርፌክት ሳብስቲቲዩት እና ክሎዝ ሳብስቲቲዩት ብለን ክላሲፋይ ልናደርግ እንችላለን። ፐርፌክት ሳብስቲቲዩት ማለት 100% ራሱን ምርትን የሚተካ ፕሮዳክት ማለት ነው። ክሎዝ ሳብስቲቲዩት ማለት ግን አንጻራዊ ሪላቲቭሊ ምን የሚያደርግ ሳብስቲቲዩት ማድረግ የምንችል ፕሮዳክት ላይክ ቲ ኤንድ ኮፊ፣ ሜሪንዳ ኤንድ ኮካ ኮላ፣ ፔፕሲ ኤንድ ፋንታ፣ ስፕራይት ኤንድ ዋት ፍሌቨር የምንላቸው ጉዶች ሳብስቲቲዩትድ ናቸው ማለት ነው አይደል? በጣም ቡና የሚወድ ሰው ቡና ቢጠፋ ቡና ቦታ ላይ ቲ መጠቀም ይችላል። ዘይት ቢጠፋ ዘይት ቦታ ላይ ክብሪ መጠቀም እንችላለን ማለት ነው። እነዚህ ጉዶች ምን ጉድ ይባላሉ? ሳብስቲቲዩት ጉድስ ይባላሉ ማለት ነው። therefore we can conclude that if two goods are substitute each other, if two goods are substitute each other, the price of one good and quantity demand for another goods are what? Direct relationship. If assumed to be price of coffee increase, if a price of coffee በጣም የጨመረ ቢሄድ what will happen? quantity demand for tea, quantity demand for tea is also increase ማለት ነው። quantity demand for tea is also increase. Therefore that type of good is called substitute good እንለዋለን ማለት ነው። substitute good. Then other is complementary good ነው። complementary good means a good which can be consumed jointly rather than separately. That type of good is called complementary good እንለዋለን። separately consume አናረጋቸው አንድ ላይ consume እናረጋቸው ጉዶች ናቸው complementary goods ምንላቸው ማለት ነው። ነዳጅ እና መኪና ኤግዛምፕል፣ ነዳጅ ከሌለ መኪና ይሰራል አይሰራም ማለት ነው። ነዳጅ ከሌለ መኪና ሊሰራ ይችላል፣ መኪና ጎማ ከሌለ መኪና ሊሰራ አይችልም ማለት ነው። ስለዚህ አንድ ላይ በተመሳሳይ ሰዓት ኮንሱም እናረጋቸው ጉዶች ምን ጉድ ይባላሉ? complementary goods ይባላሉ ማለት ነው።
ጉድ። ስለዚህ ሁለት ጉዶች ኮምፕሊመንተሪ ጉድ ከሆኑ ፕራይስ ኦፍ ዋን ጉድ እና ኳንቲቲ ዲማንድ ፎር አናዘር ጉድ ሁልጊዜ ኔጌቲቭ ሪሌሽንሺፕ አላቸው ማለት ነው። አሲም ቱ ቢ ፕራይስ ኦፍ ፊውል ኢንክሪዝ የነዳጅ ዋጋ በጣም የጨመረ ቢሄድ ሰዎች መኪና መግዛት ይፈልጋሉ? በፍጹም አይፈልጉ ማለት ነው። ስለዚህ ኳንቲቲ ዲማንድ ፎር ፐርቼዚንግ ኦፍ ካርስ ቢካም ዋት ዲክሪዝ እያደረገ ይሄዳል ማለት ነው። ስለዚህ ፕራይስ ኦፍ ሪሌትድ ጉድ ሳብስቲቲዩት ጉድን ፖዚቲቭሊ ኮምፕሊመንተሪ ጉድን ኔጌቲቭሊ አፌክት ያደርጋቸዋል ማለት ነው። አፌክት ሊያደርጋቸው ይችላል ማለት ነው። ጉድ ሌላኛው ኮንሱመርስ ኤክስፔክቴሽን አባውት ኢንካም ኤንድ ፕራይስ ይለናል። ኮንሱመርስ ኤክስፔክቴሽን ማለት ወደፊት ይሆናል ብለን የምናስበው ነገር ነው። አንድ ገዢ የምርቶች ዋጋ ወደፊት ይጨምራል ብሎ ካሰበ ከረንት ዲማንድ ምን ይሆናል? ፕራይስ እስከሚጨምር አይጠብቅም። በጣም ፕራይስ ከመጨመሩ በፊት መግዛት ይፈልጋል ማለት ነው። ከረንት ዲማንድ ምን ይሆናል? በጣም እንዲጨምር ይፈልጋል። ይህ ፕሮዳክት በጣም ተፈላጊ እንዲሆን ያደርጋል። ምን ብለን ካሰብን? ወደፊት የምርቶች ዋጋ ሊጨምር ይችላል ብለን ካሰብን ማለት ነው። ይቀንስ ይችላል ብለን ካሰብን ደግሞ እስከሚቀንስ እንጠብቃለን እንጂ አንገዛ ማለት ነው። Therefore, we can say that if consumers expect that the price of the product in the future is increase, current demand is what? Increase. Current demand is increase. And if consumers expected that the price of the product in the future is decrease, current demand is also decrease ማለት ወደፊት የምርት ዋጋ ይቀንሳል ብለን ካሰብን ደግሞ ኮንሱመሮች በፍጹም ፕሮዳክትን መግዛት አይፈልጉም፣ እስከሚቀንስ ይጠብቃሉ እንጂ ማለት ነው። ስለዚህ ኤክስፔክቴሽኑም አንዱ ዲማንዱ ፖዚቲቭሊም ኔጌቲቭሊም አፌክት ከሚያደርጉ ቫሪብሎች ነው ማለት ነው። ሌላኛው ነምበር ኦፍ ባየር ኢን ዘ ማርኬት ነው። ገዢዎች ብዛት ገበያ ላይ የገዢዎች ብዛት በጣም ገበያ ላይ እየጨመረ ከሄደ ፕሮዳክት ተፈላጊነቱ አብሮ እየጨመረ ይሄዳል ማለት ነው። ዜን የገዢዎች ብዛት የቀነሰ ከሄደ ደግሞ what will happen? Demand for that product decrease ያደርግ ይሄዳል ማለት ነው። Therefore, number of buyers is also one factor that affect what? Demand of a product. You can say that demand of the product. Therefore, when we generalize, all determinants of demand are called demand curve shifters. All determinants of demand are called what? Demand curve shifters. Demand ከጨመረ demand curve outward shift ያደርጋል ማለት ነው። ዲማንድ ከቀነሰ ዲማንድ ከርቭ ኢንወርድ shift ያደርጋል ማለት ነው። So due to this reason we can conclude that all determinants of demand are called demand curve shifters except price. Okay, except price. Price does not be caused to shift demand curve either inward or outward. Price demand curve inwardም outwardም shift እንዲሆን አያደርግም፣ ግን ኮዝ ነው፣ ዲተርሚናንት ነው። ምን ማለት ነው? ዲማንድ እንዲጨምር እንዲቀንስ ሊያደርግ ይችላል። ካርቡ ግን ከአንድ ካርብ ወደ ሌላኛው ካርብ እንዲሽፍት እንዲሆን አያደርግም ማለት ነው። Therefore, when we generalize today's lesson, we have started from what? Determinants of demand. Determinant ማለት ምንድነው ብለናል? ፋክተር ነው that affect demand and affect ሊያደርጉ የሚችሉ ቫሪብሎች አንድ ላይ ዲተርሚናንትስ ይባላል። ከነዚህ ውስጥ price of product, income of consumer, price of related good, number of buyers in the market, taste and preference of the consumer, and consumers' expectation about the price of the commodity are basic points which we'll discuss it in this topic. Okay, and other is price of product, how to influence price of product demand negatively positively affect ሊያደርገው ይችላል ብለናል። then income of consumer negatively positively affect ሊያደርግ ይችላል። ኖርማል ጉድ ከሆነ ፖዚቲቭሊ ያደርገዋል፣ ኢንፌሪየር ጉድ ከሆነ ኔጌቲቭ አፌክት ሊያደርገው ይችላል። ሳብስቲቲዩት ፕራይስ ኦፍ ሪሌትድ ጉድ ላይ ዲፔንድ ሆነን ደግሞ ሁለት አይነት ጉዶች አሉ ማለት ነው። ዜን ሳብስቲቲዩት ጉድ ኮምፕሊመንተሪ የምንላቸው ማለት ነው። ሳብስቲቲዩት ጉድን ፖዚቲቭ አፌክት ያደርገዋል፣ ኖርማል ኮምፕሊመንተሪ ጉድን ደግሞ ኔጌቲቭ አፌክት ሊያደርጋቸው ይችላል ማለት ነው። ሶ these are basic point for today's lesson. Do you have any question, any suggestion? Please put your comment and suggestion in comment section. Thank you very much. This is all about for today's lesson.